አሜሪካን ሀገር የምትኖር ሴትና ኢትዮጵያ ውስጥ የምትኖር ሴት እድሜ አጠቃቀማቸው ተመሳሳይ አይደለም። ሌላው ቀርቶ የሰዎች የሚኖሩበት አካባቢ የሚኖሩበት ቦታ ለእድሜ አጠቃቀማቸው በጣም ሲበዛ ማተር ያደርጋል። ይሄንን በጣም ብዙ በዓለማችን ያሉ ሴቶች ያዩትም ከአረጁ በኋላ እድሜያቸው ከፍ ካለ በኋላ ያስተዋሉት ነገር ነው። አንድ ነገር ልንገራቸው፣ ክፍለ ሀገር መኖርና አዲስ አበባ መኖር አንድ አይደለም። ክፍለ ሀገር ስትኖር እድሜ 17፣ 18፣ 19 ከሞላ አንድ ሴት ካደገች በኋላ የትኛው ነገር በህይወቷ ቅድሚያ መስጠት እንዳለባት ጠንቅቃ ታውቃለች። ቤተሰብን በጣም ገፋፍቶ ለዛ ነገር ነው ቅድሚያ እንድትሰጥ የሚያደርገው። ወደ ትልቅ ከተማ ያደክ ልክ ስትመጣ በገንዘብ ማደግ እንጂ በትዳር በሴትነት ማደግ ዛትማይ ትኩረት ላይ ይደረግበት ይችላል። ሀረር የምትኖር፣ ጅጅጋ የምትኖር፣ መቀሌ የምትኖር፣ ወለጋ የምትኖር፣ ባሌ የምትኖር ሴትና አዲስ አበባ ላይ የምትኖር ሴት እድሜ ያጠቃቀማቸው ወይ ደግሞ ትኩረት የሚሰጡት ነገር በጣም ሲበዛ የተለያየ ነው። አዲስ አበባ ስትኖር አንድ ሴት መውጣት አለባት፣ መግባት አለባት፣ ብዙ አክሰስ አላት። የሆነ ነገር ለማድረግ ራሷንም ለማሸነፍ ነው የምትጠራው። ያለውም ሰው ደግሞ ለቁም ነገር የሚፈልግ አይደለም፣ ሁሉም ማለት አይደለም። ከዛ የተነሳ ትኩረት የምታደርገው ራሷ ላይ ነው። ማግባት ላይ ጥቂት ሴቶች ብቻ ናቸው ትግል ውስጥ የሚገቡት። አሜሪካን ሀገር ያሉ ሴቶች ደግሞ ህይወቱ በራሱ የሆነ ጡዘት ውስጥ ያስገባል። ያሉት ሴቶች 30 ዓመታቸው፣ ያሉት ሴቶች 40 ዓመታቸው፣ ያሉት ሴቶች 50 ዓመታቸው። ኑሮ ራሱ ራስን ትኩረት አድርገህ እንዳታይ ያደርጋል። ይሄንን አሜሪካን ሀገር የምትኖሩ፣ ጀርመን የምትኖሩ፣ ካናዳ የምትኖሩ፣ አውስትራሊያ የምትኖሩ፣ በቃ ውጭ ሀገር የምትኖሩ ሰዎች ይሄን ነገር በደንብ ታስተውሉታላችሁ ብዬ አስባለሁ። ያለሽበት ኢንቫይሮንመንት ለእድሜሽ ወይ ደግሞ ያለሽበት ቦታ ለፍቅር ህይወትሽ፣ ለትዳር ህይወትሽ ትኩረት እንዳትሰጪ፣ ለሴትነትሽ ትኩረት እንዳትሰጪ ያደርግሻል። ብቻዋን የምትኖር ሴት ራሷን ለማሸነፍ ቤት ኪራይ ለመክፈል የእናቷን ህይወት ለመቀየር የአባቷን ህይወት ለመቀየር ትግል ውስጥ ነው የምትገባው። ከዛ የተነሳ ድንገት ትዳር ከመጣ የምታምንበት የሚያኖራት ሰው ከተገኘ ወደ ማግባት ልትሄድ ትችላለች። ነገር ግን ነፍስ ውጪ ነፍስ ግቢ ግብ ላይ ያለች ሴት ባህል ያሳስባታል ብዬ አይደለም። ምክንያቱም ለመኖር ሀሳብ ውስጥ የገባች ሴት መብላት፣ መጠጣት፣ መውጣት፣ መግባት፣ ቤት ክራይ፣ የቢል ስንት ነገር ሀሳብ ያለባት ሴት በህይወቷ ማግባት ያን ያህል አንገብጋቢ አይሆንባትም። ከጀርባ 30 ስልክ እየተደወለ ለልጆቻችን ለእንትናችን ብር አንጪ ብር ላኪ የምትባል ሴት ለጊዜ የሚያሳስባት ከዛ ጭንቀት መውጣት ነው። የሆነ ካምፓኒ የገነባች ሴት ካምፓኒን እንዴት በትክክል ልምራው የሚለው ነገር ነው ትኩረቷን የሚወስደው። እናት አባቷ ላይ የምትኖር ሴት መቼ አግብቼ ከዚህ ይገላገላለሁ፣ መቼ እወጣለሁ እንደሚያሳስባት ሁሉ በጣም ውጥረትና ጫና ላይ ያለች ሴት ከእንደዚህ አይነት ውጥረት ወጥቼ መቼ ነው ትንሽ የተረጋጋ ኢኮኖሚ የሚኖረኝ የምገነባው፣ የተረጋጋ ቀስ ቤ የተረጋግቼ የምገነባው ሲስተም መቼ ነው የምገነባው ብላ መታስብ እንጂ ባል መቼ ነው ማገባው፣ መቼ ነው ትዳር የሚል አያሳስባትም። እኔ ይሄን ቪዲዮ በተለይ አሜሪካን ሀገር ያሉ ውጭ ሀገር ያሉ ሴቶች ቢሰሙት ደስ ይለኛል። በተለይ አዲስ አበባ ላይ ቢዝነስ የህይወት ትግል ላይ ያሉ ሴቶች ቢሰሙት ደስ ይለኛል። ትግል ላይ ስትሆን ኦልሬዲ ትኩረትህን የሚወስዱ የትኛው ነው? ትግል ነው። የሰው ልጅ ደግሞ ትኩረት የሰጠው ነገር ብቻ ነው እያደገ መሄድ ነው። ሴትነቴ ይበልጥብኛል፣ ሴትነቴ ላይ ነው ፎከስ ማድረግ ያለብኝ፣ ማግባት አለብኝ ብላ ትኩረት የምትሰጠው ሴት ስታወራም፣ ስትናገርም፣ ስታገኝም፣ ስትወጣም ስትገባም እያንዳንዱ ነገር ማግባቷ ላይ ነው፣ ሴትነቷ ላይ ነው። ያኛውን ቀጣይ ታደርገዋለች። ያችኛዋ ግን በቃ ሰርቫይቭ ማድረግ ነው የመጀመሪያ በቃ በህይወቷ ቅድሚያ የምትሰጠው። ሌሎቹ ነገሮች ቀጣይ ናቸው። መጀመሪያ ግን ሴት ልጅ ትኩረት መስጠት ያለባት ለሴትነቷ ነው፣ ለእድሜዋ ነው፣ ለጊዜዋ ነው። እድሜዋን ተጠቅማ ካልተራመደች በስተቀር ገንዘቡ ቀድሞ፣ ሀብቱ ቀድሞ፣ ምኑ ቀድሞ የሆነ ሰዓት ላይ ምን ይመጣል? ባል ይመጣል። ያ የመጣውን ባል ሮጦ እሷ ጋር መድረስ አይችልም። በጣም ሚሊዮነር ሴት ባለቤቷ የፈለገ ቢሰራ እሷ ጋር የመድረስ እድሉ በጣም አናሳ፣ ሊደርስ ይችላል፣ በጣም ግን አናሳ ነው። ታዝባችሁ ከሆነ በኢኮኖሚ አንዴ በጣም ወደፊት የሄዱ ሰዎችን አንተ ከነሱ በታች በማይንድ ሴት በምን እያልክ ትኖራለህ እንጂ እነሱ ጋር የመድረስ እድል በጣም አናሳ። ከዛ የተነሳ እነሱ ባይገዙ ራሱ የተገዥነት ስሜት ይሰማል። እነሱ እንደ ባሪያ ባያዩሁም አንተ ራሱ እንደ ባሪያነት ራስን የማየት ስሜት ይሰማል። እነሱ የበላይነት ስሜት እንደተቀዳጁ አክት ባያደርጉም ራሱ አንተ እነሱ የበላይ አንተ ራስን የበታች ታደርጋለህ። የዛሬ ቪዲዮ ምንድን ነው? አሜሪካን ሀገር ስትኖሪ፣ ውጭ ሀገር ስትኖሪ አጠገብሽ ያሉት ሁሉም አላገቡ። ከዛ የተነሳ ራስሽን ከነሱ ጋር ነው የምታወዳደሪ። አታቂውም 30 ዓመት ስትገቢ፣ አታቂውም 35 ስትገቢ፣ አታቂውም 40 ስትገቢ፣ ከዛ ብንን ስትይ አጠገብሽ ያሉ በጣም ትልቅ ያላገቡ ሴቶች ማግባት እየፈለጉ ያላገቡ። ከምን የተነሳ? ከኑሮ፣ ከስራ፣ ከውጥረት፣ ከጭንቀት። እነሱም ከነሱ በላይ ያሉትን ሰዎች በማየት አላገቡም። አንቺ እነሱን በማየት አላገባሽም። ከዛ የተነሳ